ሰላም ወገኖች እንዴት አደራችሁ? ሰላም አደራችሁ? እግዚአብሔር ይመስገን። ከእግዚአብሔር ምሕረትና ቸርነት የተነሳ ይኸው በሰላም አድሬያለሁ። እንግዲህ ማታ ደግሞ የሰራሁትን አሳያችኋለሁ። ይኸው ማታ የሰራሁት አንድ ላይ የቀማመንኩት ነገሮች አሁን ይኸው እዚህ ውስጥ እየጨመርኩኝ ነው። ይኸው እንደዚህ ሆነዋል። ዝንጅብል፣ ቀረፋ፣ ቅርንፉድ፣ የስጋ መጥበሻ ሮዝመሪን ነው እዚህ ውስጥ ያደረኩት ማለት ነው። ይሁን እንደዚህ አዘጋጅቼ እንደዚህ አስቀምጠዋለሁ። እንደምታዩኝ ቀለል ባለ ስራ ነው የምሄደው፣ ብዙም አላካብድም። ይዋያችሁት እንደዚህ አስቀምጠዋለሁ ማለት ነው። አልደፋውም። ይሄ እዚህ ውስጥ ያለውንም በውሃ አለቅልቄ እንደገና እመልስበታለሁ ማለት ነው። በጣም ቆንጆ ነው። ከዛም በኋላ ተልባውን እንደነገርኳችሁ ለብቻ ቀቅዬ ነበረ። ከዛን እዚህ ላይ አጥልየው ነበረ ማታው ማለት ነው። ከዚህ ጋር የተቀላቀለ ነው። አሁን ፍሬው የለበትም። ከዚህም በፊት የሰራሁት ደግሞ ይኸው እንደዚህ ጥቁር ብሎ ይሄ አሁን ቀስ እያለ እየቆየ ሲሄድ ይጠቁራል። ይሄ አሁን እንደዚህ ጥቁር ብሏል። ሌላ ምንም የተለየ ነገር የለውም። አብሽ ነው እንደነገርኳችሁ፣ ቀረፋ ነው፣ ቅርንፉድ ነው፣ ጥቁር አዝሙድ ነው፣ ዝንጅብል ነው። የሚገርም ነው። ለጸጉራችሁ በእውነት ተጠቀሙት፣ አዘወትራችሁ ተጠቀሙት። በ2 ወር ውስጥ በጣም የሚገርም ለውጥ ነው የምታዩት። ምንድናት በስርዓት እንኳን አታረጉም እንዴ ብላችሁ ላትሉኝ፣ ምንም ማካበድ አያስፈልግም። ቀለል ባለው መልኩ ነው። በእውነት ትጠቀማላችሁ። ለሽበታችሁ ከፈለጋችሁ እንደነገርኳችሁ ይሄ አሁን ሁሉ ነገር የተቀመመ ስለሆነ በተለይ 1 ሳምንት እንኳን ተቀምጦ ከዛም በኋላ ዝንጅብል ነጭ ሽንኩርቱንና ቀይ ሽንኩርቱን ቀይ ሽንኩርትና ቲማቲሙን ፈቅፍቃችሁ በካሮት መፈፈቂያ ማለት ነው። ከዛ ውሃውን በጨርቅ ነገር በነጠላ ጨርቅ ነገር ቢሆን የተመረጠ ነው። እሱን ከጨመቃችሁ ልጫጩንና ሆን ከለያችሁ በኋላ የቲማቲሙንና የሽንኩርቱን ማለት ነው የቀይ ሽንኩርቱን በዚህ ውሃ ደግሞ ታቀላቅሉና ኑስ ካፌ ደግሞ ላሳያችሁ። በጣም የሚገርም ኑስ ካፌ ነው። አይዶኖ ኢትዮጵያ አይኑር። በዚህ ኑስ ካፌ 1 ማንኪያ አርጋችሁ አብራችሁ በደንብ አቀላቅላችሁ የሚገርም በቃ ለሽበታችሁ በእውነት በቅርብ ጊዜ ለውጥን ታገኛላችሁ ማለት ነው። ከወደዳችሁት በቃ ዩቲዩቤን ላይክ፣ ሼር በማድረግ እንተባበር። እወዳችኋለሁ። መልካም ቀን። ሻሎም